صلاة العيد يسجد جمعنا عيد عند لا بميقتمበት ጊዜ ባሁኑ ቢገጥምም ባይገጥምም صلاة العيد يسجد جمعة متو بايسجد ችግር የለውም ምንድነው ግን ማድረግ ያለበት ظهر ይሰግዳል ባለበት ቦታ ይሄ ከነብዩ አለይሂ ሰላቱ ወሰለም ከሰሃባዎቻቸው ከነ ዑመር ኢብኑ አፋን ከነ ዑመር ኢብኑ ኸጣብ ከነ ዑስማን ኢብኑ አፋን ኢብኑ መስዑድ ኢብኑ አባስ ኢብኑ ዙበይርና ከሌሎችም የተገኙ አቋሞች ናቸው ረዲየላሁ ዐንሁም ጀሚዓ ከሰሃባዎች ይሄን የተቃረነ ማንንም የለም ሁለተኛ من لم يحضر صلاة العيد فلا تشمله الرخصة صلاة العيد ያልተገኘ جمعة صلاة مقرت የለበትም جمعة ግዴታ የሆነበት ከሆነ ማለት ነው ሶስተኛ ኢማም የሆነ جمعة የሚያሰግዱ ኢማሞች መስጂዶች ይከፈቱና ማሰገድ ግዴታ ይሆንባቸዋል የመጣ ዒድ የተገኘ ደግሞ መገኘት ከፈለገ እንዲገኝ እንደዚሁም ያልሰገዱም መስገድ ያለባቸው በመሆኑ የተነሳ ነው ምን ይላል አህለ العلم ቁጥሩ በቂ ካልሆነ የመጣው ሰው ወደ ዙሁር ሊቀየረው ይችላል መስጂዶች ላይ ከጁምዓ መስጂዶች ውጪ አዛን አይባልም ሰዎች ባሉበት ቦታ ዙሁራቸውን ይሰግዳሉ አንዳንድ ሰዎች አይ በቃ ጁምዓ ከሰገደ ወይም ዒድ ከሰገደ ጁምዓ መምጣት ችግር የለውም ብለዋልና ረሱል አለይሂ ሰላቱ ወሰለም ምንም የለበትም የሚል አቋም ያንጸባርቃሉ ይሄ ትክክል አይደለም ከማስረጃ የራቀ ነው ጁምዓ ይሰገድም ማለት ሌላ ለውጥ የለም ማለት አይደለም ለምሳሌ ሙሳፊር የሆነ ሰው ጁምዓ በሱ ላይ ግዴታ አይደለም ነገር ግን አይ ጁምዓ ይሰረዝልሃል ይቀርልሃል አይባልም ቀጥታ ዙሁር ነው የሚሰግደው ልክ እንደዚሁ ዑዝር የተፈቀደላቸው ሰዎች ዒድን የሰገደ ጁምዓ መስገድ ግዴታ አይሆንበትም ከተባለ አይ ምንም ሰላት የለብህም አይባልም ወደ ዙሁር እንደሚመለስ ዑለማዎች ሁሉ አስቀምጠዋል መስገዱ የተሻለ የዒድ ቀን ሲሆን ሌላ የምንሄድበት የለምና ተገኝተን ብንሰግድ አጅር ላይ አጅር ነው ፈضል ላይ ፈضል ነው አላህ ሁሉን ነገር ይወፍቀን ጾማቸውን ከተቀበላቸው ሰዎች አላህ ያድርገን اللهم اجعلنا ممن صام رمضان إيمانا واحتسابا واجعلنا ممن قام رمضان إيمانا واحتسابا واجعلنا ممن قام ليلة القدر إيمانا واحتسابا واجعلنا اللهم من المقبولين وتجاوز عن ذنوبنا وتقصيرنا يا رب العالمين اللهم اعتق رقابنا من النار ووالدينا والمسلمين اللهم إنك عفو تحب العفو فاعف عنا وعن والدينا والمسلمين وأصلح نياتنا وذرياتنا اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها اللهم إنا نسألك الهدى والتقى والعفاف والغنى واختم لنا شهر رمضان بغفرانك والعتق من نيرانك اللهم صل على محمد وعلى آله وصحبه أجمعين وارض اللهم عن الخلفاء الراشدين